ሰላም ቅዱሳን እንደምናችሁ በጌታ የተወደዳችሁ እህትና ወንድሞቼ የእግዚአብሔር አምላካችን ጸጋና ሰላም ይብዛላችሁ። እኔ ሰላም ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ እጅግ ትልቅና ጠቃሚ የሆነ ሚስጥርን ወደ እናንተ ይዤላችሁ መጥቻለሁ። ይህንን ቪዲዮ ላይክ በማድረግ እንድትጀምሩ አበረታታችኋለሁ። በመልእክቱ ደግሞ ከተጠቀማችሁና ከተባረካችሁ ለብዙ ሰዎች ሼር ማድረጋችሁን አትርሱ። በቀጥታ ወደ መልእክቱ አልፋለሁ። በዚህ ሳምንት ሰሞኑ ወደ ውስጤ ሲመላለስ የቆየ አንድ ትልቅ ሐሳብ አለ፣ የእግዚአብሔር ሐሳብና እሱም ምንድነው? እስራኤል በሬ የለመለመ ሳር አግኝቶ እየጋጠ እየጨረሰ እንደሚመጣ እንዲሁ ጠላቶቹን ድል እየነሳ በሚመጣበት ጊዜ ባላቅ የሚባለው ንጉሥ እጅግ በጣም ተጨነቀና ረጋሚ ጠራ። በለዓም የሚባልን ረጋሚ ጠራ እና አምጥቶ እስራኤልን እንዲረግም ጠየቀው እና በለዓም እስራኤልን ለመርገም ሲሞክር እግዚአብሔር ከለከለው። የተባረከ ሕዝብ እንደሆነ በሱ ቁጥጥር ውስጥ ያለ ሕዝብ እንደሆነ ሲያውቅ በለዓም እስራኤልን በመራገም ፈንታ ይባርክና ይመርቅ ጀመረ እና በለዓም ግን አንድ ክፉ ትምህርትን መከረው ለባላቅ። እስራኤልን በፍጹም ማሸነፍ አትችልም እንዲሁ በቀላሉ አለው እና ማድረግ ያለብህ ምንድነው? እንዲሴስኑ፣ ኃጢአት እንዲሰሩና ጣዖትን እንዲያመልኩ፣ የሞዓብን ሴቶች እንዲያገቡና እግዚአብሔር የማይወደውን ነገር እንዲሰሩ አድርጋቸው ብሎ ለባላቅ ክፉ ምክርን መከረው። ይህ የበለዓም ክፉ ትምህርት ነው እና ቅድስናን የሚያረክስ ከእግዚአብሔር መንገድና ሐሳብ የሚያወጣ ክፉ ትምህርትን ነው የመከረው ለባላቅ በለዓም ማለት ነው። እና እስራኤል በዚህ መንገድ እንዲሴስርና ኃጢአት እንዲሰራ ነው ያደረገው፣ ክፉን መንገድ ያስተማረው። እና ምን ልላችሁ ፈልጌ ነው? እግዚአብሔር አምላካችን ቅዱስ የሆነ ንጹህ የሆነ ከማንም ጋር ሊቀላቀል የማይፈልግ እግዚአብሔር ሁልጊዜም ንጹህ እንደሆነ መቀጠል የሚፈልግ ልጆቹን ደግሞ ለሱ ብቻ እንዲሆኑለት የሚፈልግ አምላክ ነው እና ይሄ የምናመልከውና የምንወደው ጌታ አምላካችን እግዚአብሔር በዚህም ዘመን ደግሞ እኛም ባለንበት ዘመን የበለዓም ትምህርት እጅግ ስር ሰዶ እንዳለ በብዙ ቦታ ትመለከታላችሁና ቅድስና የጥንካሬያችን ሚስጥር ነው። እግዚአብሔር ሁልጊዜ ከኛ ጋር የሚሆንበትና አሸናፊ የምንሆንበት ሚስጥር ያለው ለእግዚአብሔር በመለየታችን ውስጥ ነው። እንደ ቀልድ እንድታዩት አልፈልግም። ለዚህም ነው ላሳስባችሁ የመጣሁት በዚህ ጊዜ። ከህይወታችሁ ጀርባ ያለው ትልቁ ሚስጥር የስኬታችን፣ በህይወት የመኖራችን፣ የመንፈሳዊነታችን፣ የኑሯችን፣ የሥራችን፣ የአገልግሎታችን፣ የትምህርታችን፣ የየትኛውም ህይወታችን ክፍል ትልቁ ሚስጥርና ጥንካሬ ያለው ለእግዚአብሔር በመቀደስ ውስጥ ነው እና ይሄ ለብሉይ ኪዳን ሰዎች የተጻፈ መልእክት ብቻ አይደለም። በአዲስ ኪዳንም ሐዋርያው ጴጥሮስ በምዕራፍ 1 ቁጥር 15 ላይ ስትመለከቱ ዳሩ ግን የጠራችሁ እርሱ ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ቅዱሳን ሁኑ እያለ ሲመክራቸው ትመለከታላችሁ። ስለዚህ የጠራን አምላክ እግዚአብሔር ቅዱስ ነው። ስሙ ቅዱስ ነው። ማንነቱ ቅዱስ ነው። ስራው ቅዱስ ነው። እግዚአብሔር ከማንም ጋር መቀላቀል አይፈልግም። ሁሉ ነገሩ ልዩ የሆነ አምላክ ነው። ልጆቹም ደግሞ ልክ እንደርሱ የተቀደሱ ለእርሱ ብቻ የሆኑ እንዲሆኑ ይፈልጋል። አንድ ባልና ሚስት አብረው ሲኖሩ ሚስት ለባሏ ባልም ለሚስቱ ብቻ እንደሆነ ለሌላ መሆን እንደማይችሉ እግዚአብሔር ደግሞ እጅግ የሚወደን የሚራራልን አባታችን የእሱ ብቻ እንድንሆን ነው የሚፈልገው። የማንም ስንሆን ማየት አይፈልግም። እጅግ ቅር ይለዋል። ለዚህ ነው ጌታ ኢየሱስ ወደ ኢየሩሳሌም ቤተ መቅደስ በመጣ ጊዜ እርግብ ሻጮችን፣ ለዋጮችን በተመለከተ ጊዜ ቤቴ የጸሎት ቤት ይባላል፣ እናንተ ግን የአመፀኞችና የወንበዴዎች ዋሻ አደረጋችሁት ብሎ የገለባበጠው እና መጽሐፍ እንደሚናገር መዝሙር ላይ እንዳለው የቤተ ቅናት ይበላኛል ተብሎ የተጻፈው ሐዋርያቱ ሲያስታውሱ ትመለከታላችሁ። እዚህ ለምንድን ነው የሚቀናው? ለምንድን ነው እግዚአብሔር የሚናደደው? የእሱ ብቻ እንድንሆን ስለሚፈልግ። የሚወደን አባት የሌላ ነገር ሆነን እንድናይ አይፈልግም። የማይመጠነን ስፍራ ላይ እንድንገኝ አይፈልግም እግዚአብሔር። ስለዚህ በጣም ለህይወታችን ትልቁ ትኩረት ልንሰጠው ከሚገባው ነገር አንዱ ለእግዚአብሔር ያለን የቅድስና ህይወት ነው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ እንዲኖርባችሁ አታውቁም እያለ ይጠይቃችኋል የቆሮንቶስን ሰዎች። ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። ለምን? የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውን ደግሞ እናንተ ናችሁ ይላል።
we are the temple of the Holy Spirit እኛ የእግዚአብሔር መንፈስ መኖሪያዎች ነን። እግዚአብሔር እኛን የራሱ መኖሪያዎች አድርጎናል። እንዴት? በመንፈሱ አማካኝነት መንፈስ ቅዱስ በእኛ ውስጥ ስለሚኖር በእኛ ውስጥ ያደረው የእግዚአብሔር መንፈስ እኛን የእግዚአብሔር ቤት አድርጎናል። መንፈስ ቅዱስ እኛን ቅዱስ የእግዚአብሔር ቤተ መቅደስ እንድንሆን ቀድሶናል። ሰውነታችን የእግዚአብሔር ቤተ መቅደስ ነው። 3 ምዕራፍ ካለፋችሁ በኋላ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ስትመለከቱ ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና የራሳችሁ አይደላችሁ። ስለዚህ በሥጋችሁ እግዚአብሔርን አክብሩ ይላል እና እንኳን አይደለም ሌላው ነገር ይሄ ሰውነታችን የራሳችን አይደለም። በክርስቶስ ኢየሱስ ደም በዋጋ የተገዛ ነው። የእግዚአብሔር ንብረት ነው። ሥጋችን የእግዚአብሔር ነው። ነፍሳችን የእግዚአብሔር ነው። መንፈሳችን የእግዚአብሔር ነው። እስትንፋሳችን መውጣት መግባታችን ሁሉ የእግዚአብሔር ነው። ስለዚህ በኑሯችን ሁሉ ለእግዚአብሔር መቀደስ፣ አላስፈላጊ ከሆነ ጓደኝነት፣ አላስፈላጊ ከሆነ ውሎ፣ አላስፈላጊ ከሆነ የሶሻል ሚዲያ ኮንተንት፣ አላስፈላጊ ከሆነ ንግግር፣ አላስፈላጊ ከሆነ ቻት ሁሉ መራቅ ይገባናል። እህቶቼ we have to be serious። ወንድሞቼ መቀለድ የለብንም በመንፈሳዊ ሕይወታችን ላይ። እግዚአብሔር አይቀለድበትም፣ አይዘበትበትም። ሁላችንም ለእግዚአብሔር ራሳችንን ልናቀርብ። ለዚህ ነው እግዚአብሔር ለርኩሰት ሳይሆን ለቅድስና ጠርቶናል የሚለው አንደኛ ተሰሎንቄ ምዕራፍ 4 ቁጥር 7 ላይ። እግዚአብሔር የጠራን ለቅድስና ሕይወት ነው። ለሱ ብቻ እንድንሆን ነው ከዓለም የጠራን የዋጀን። ስለዚህ በዚህ ሰዓት ይህን ድምፄን የምትሰሙ እግዚአብሔር እየተናገራችሁ እንደሆነ የምታስቡበትና ወንድሞቼ ራሳችንን ለእግዚአብሔር መለየት አለብን። በጸሎት ራሳችንን ወደ እግዚአብሔር ማቅረብ አለብን። በበጉ ደም መታጠብ፣ መንፈሳዊ ሕይወታችንን ማበርታት፣ መለየት ካለብን ነገር መለየት አለብን። ወንድሞቼ እናቶቼ እግዚአብሔር ውሳኔን የሚፈልግ አምላክ ነው። ውሳኔን የሚፈልግ አምላክ ነው። ትቀደሱ ዘንድ ፈልጉ ነው የሚለው። መፈለግ አለብን መጀመሪያ። እግዚአብሔር ሆይ ይሄ ነገር ልክ አይደለም፣ መለየት አለብኝ ብለን እንድናምን ይጠብቃል ጌታ። ስለዚህ መለየት ካለብን ነገር ሁሉ ከየትኛውም ነገር እኛ በጣም እንደ ትንሽ የምናያቸው ጉዳዮች ከጊዜ በፊት ከድሮ ጊዜ በፊት ከቀደመው ጊዜ በፊት በጣም እንደ ኖር የሚወሰዱ ነገሮች አሁን ግን ሲደጋገሙ ኖርማል የሆነብን ነገሮች አሉ። እግዚአብሔር በክርስቶስ ኢየሱስ ስም ከላያችን ላይ ይቁረጣቸው። አላስፈላጊ የሆነ የትኛውም ነገር ከሕይወታችን ላይ መራቅ አለብን። እህትና ወንድሞች የክርስቶስ በጎ ወታደር ሲሪየስ ኮስታራ መሆን አለብን። መንፈሳዊ ሕይወታችን ላይ የማይነካ ድንበር ሊኖረን ይገባል። በሕይወታችን ላይ እግዚአብሔር አምላክ አብዝቶ ይባርካችሁ፣ ጸጋው ይብዛላችሁ። ከመባከን ሕይወት ከመቅበዝበዝ ሕይወት እግዚአብሔር አምላክ ያርቀን። በዚህ ሰዓት እጸልያለሁ በጌታ በኢየሱስ ክርስቶስ ስም። አባት ሆይ ይህንን ድምፅ ለሚሰሙ ሁሉ በዚህ ላለው ለኔም መንፈስህ እንዲበዛልን በጌታ በኢየሱስ ስም እጸልያለሁ። የቅድስና መንፈስ፣ የክብር መንፈስ፣ የመለየት ሕይወት እንዲበዛልን እጸልያለሁ። አቤቱ ጌታ እግዚአብሔር ሆይ የሚቀድስ እሳት ከሰማይ እንዲወርድ ሁለንተናችን እንዲቀድስ እጸልያለሁ። ስም ብሩክ ይሁን። እናመሰግንሃለን። ሁሉ ለአንተ ክብር ይሁን በጌታ በኢየሱስ ስም አሜን። ተባረኩ። የእግዚአብሔር ጸጋና ሰላም ይብዛላችሁ። ፕሊስ ይህን መልእክት ላይክ አድርጉ፣ ለብዙ ሰዎች ሼር አድርጉ። ሰሞናችሁ ሳምንታችሁ የተባረከ ይሁን። ብለስ ዩ ሻሎም